አንድ ችግር አለ። አብሶ ኦርቶዶክስ እምነት ውስጥ ግልጽ መነጋገር ስላለብን ነው። ፈልጋችሁ ፈቅዳችሁ ወዳችሁ ደፍራችሁ ማድረግ የሌለባችሁ ነገር ካደረጋችሁ በኋላ ልክ ህዝቡ ሲቆጣችሁ ሲገጽሳችሁ ወይንም ያ ነገር ስተት እንደሆነ ሲነግራችሁ ዘላችሁ ቤተክርስቲያን ውስጥ የመደበቅ ከዛ በኋላ ነጠላ ለብሶ የዘመሩ መምጣትም ሊሆን ይችላል፣ ወይንም የሆነ የቤተክርስቲያን ገቢ ማሰባሰብም ሊሆን ይችላል። ያ በጣም ፍጹም ስተት ነው። ንግግራችሁ መሆን ያለበት ከእግዚአብሔርና ከእግዚአብሔር ጋር ብቻ ነው። እናንተ ለህዝቡ ለማስመሰል የህዝቡ ሎያሊቲ መለሳችሁ ለማግኘት የምትሄዱበት ርቀት ነው። ግን ይህ ስህተት ነው። ይህ ነገር እየተለመደ መጥቶ ወደ አጉል ልማድ ይሄዳል እና ሰው ስህተት ሰርቶ ቤተክርስቲያን ውስጥ እንዲደበቅ ከዛ ወጥቶ ከዛ እንደገና ስህተት እየሰራ እንዲኖሩ የሚያደርግ ማስታወቂያ መስራት ተገቢ አይደለም። ቤተክርስቲያን እንግዲህ እስር ቤት አይደለችም። ወንጀል ሰርተን ገብተን ከዛ ተፈተን እንደገና ወንጀል ሰርተን እንደገና ምንገባ አይደለችም። እና አሁን ላይ ደግሞ ያው ከእሸቱ ጋር እንግዲህ ግርግር ውስጥ የገቡበት አንዱ ምክንያት ልጅቷ ተመልሳ እንደዚህ አይነት ነገር ማድረጓ ነው እና